ምን እያስነካችሁ ነው ሆስፒታል የምትገቡት? እኔ ምን አውቄ እያስደገመችብን ይሆናል። እያስጠነቆለችብን ቢሆንስ ምን እናውቃለን እኛ? እንዴ ይቺ ቆሻሻ ማትረባ ቆሻሻ ኮነት እኮ እመቤቴ ቆሻሻ። እሷን የምታዩ ሰዎች ይገርመኛል ራሱ። ኤቭሪዴ ውሸት አይሰለቻችሁም? እኔማ ደስተኛ ነኝ እኮ አታይም እንዴ? እንደ ድሮ አምባክ ፋሽኔን ዝነጣይን። እንደውም አሁን ቫይራል አይወጣም አካውንቴ እንጂ ቪዲዮ እየለቀኩ ዘና ፈታ እያልኩኝ እየዘነጥኩ ነው እንደ ድሮ። ልንገራችሁ እኔ እንደ ድሮ ዘንጬ ነው ማስነቀልሽ። አስነቅልሻለሁ እመቤቴ። እያማረብኝ የሰው መውደድ አለኝ። የደርግ አሮጊት ለልጇ ያልሆነች ዝም በያት ወላቃ። እንደዚህ ነው የሚያምርብሽ። ዩዘርዬ ቴንኪዩ። እኔ እኮ ጊፍተሮቼ ዩዘር ናቸው ጋይስ። ደስ የሚለው ነገር ጨዋዎች ምን አይጠይቁኝ ምን አይሉ ማርያም። እና በዚህ አጋጣሚ ሸራር ጉላትና ትግባ እስኪ። ሸራር ጉላት እስኪ። ቅጥቅጥ ላርጋት በቃ የውስጤን ቅጥቅጥ። ሪፖርት አድርጉ። ማናባ ነው የሚያደርግብኝ? አይደለም የኔን አካውንት የእሷም አልተደረገም። የትኛው ወዳጅ አላትና ነው የኔን አካውንት የሚያዘጉት? ምን አድርጊያቸው? እኔማ የኢትዮጵያ ሕዝብ አጥፍቼ እንኳን ይቅር በለኝ ነው ምለው። የኢትዮጵያ ሕዝብን ይቅር በሉኝ ካስቀየምኳችሁ ምናምን። ጥፋቴን አምናለሁ። ይቺ አጋሰሳለች አይደለ እንዲ? ይቺ የወደቀች በረንዳ ዳሪ ሰልባጇን እየለቃቀመች በየቦታው እየዋለች ከዛ ትመጣና ይህ የ2 ዩሮ ሻምፓኝ አለ። 2 ዩሮ ነው የሚሸጠው። እሱን 4 ብርጭቆ ትጋታለች። የምታወራውን አታውቅም እኮ ጋይስ። እኔ ሰሞኑን የያዝኩት መረጃ እንዳይመስላችሁ። መረጃ እንዳይመስላችሁ ቤተሰቦች። መዓት መረጃ፣ በቃ ለመንግስት የሚጠቅመው መረጃ ስለ እኔ ህይወት፣ ስለ ልጆቼ እንዴት ከቤት እንደተፈናቀሉ እንዴት እንደሆነ። እኔ እኮ የትዳሬ መፍረስ ምንም አይመስለኝም። ድሮም የፈረሰ ነው ትዳሬ የፈረሰ ነው። 5 ዓመት ትዳሬ ፈርሷል። አብረን ግን ለልጆቹ ብለን ነው የምንኖረው። ለልጆቹ ብለን አብረን ነው የምንኖረው። እኔ ደግሞ ብዝናና እንኳን ብወጣ አባታቸው አለ ቤት። እመቤቴ እኔ ዋጋ ከፍዬባቸዋለሁ ልጆቼን። ለልጆቼ ኢንቨስት ያደረኩት እኔ አሁን ኢትዮጵያ ላይ ሞልቲ ሚሊኔር ሆን ነበረ። ሚሊኔር ነበር የሚያደርገኝ ኢትዮጵያ ልጆቼ ላይ ኢንቨስት ያደረኩት ብር። ቫኬሽን በስነ ስርዓት ሲዝናኑ በስነ ስርዓት ምግብ እንኳን 5 ስታር ሆቴል ነው የሚበሉት ታውቂያለሽ። ይሄ ድብን ቅጥል አድርጎሽ ነው እንጂ አንጀትሽ ድብን ብሎ በቀናት። አሁን ገና ታብጃለሽ። ሰመሩ ከልጆቼ ጋር ነው። ሰመር ልጆቼ ጋር ነው አሁን ማሳልፈው። ሙሉን ሰመር ልጆቼ ያሉ። እስኪ ዛኔ ታንቀሽ ትሞቻታለሽ ነው። እንደገና መንግስት ደውለሽ ሂዱ አምጫቸው ልትያቸው ነው። ዊ ኖው ዩ አር ጉድ ማም። እመቤቴ ገብርኤል ይድፋኝ። እኔ ጨዋ አይደለሁም ታቁኛላችሁ። እኔ ለኢትዮጵያ ሕዝብ ያልሆነ ኢንፎርሜሽን አልናገርም። ጨዋ አይደለሁም ታቁኛላችሁ። እንዳመጣልኝ ነኝ ምናምን ነገር። መጠጥ ደግሞ እሷ ጋር ስወጣ ብቻ ነው እኔ ክለብ መሄደው እንጂ ከእሷ ውጭ የት ነው ያያችሁ ክለብ? ፍርዬ ክለብ አይተናታል ብቻዋን የምትሉ እስኪ ተናገሩ። የኢትዮጵያ ክለብ ይሄዳለሁ። ኦፍኮርስ ኢትዮጵያዊ ስለሆንኩኝ ከኢትዮጵያውያኖቹ ጋር እንሄዳለን። ከዛ ውጭ ግን ፍሬ ክለብ ትሄዳለች የምትል ሰው ተናገሩ እስኪ። እሷ ናት ክለብ ይዛ የምትሄደው። ከዛ መጠጤ ላይ ምን እንደምታረግበት አላቅም። ከአንድ ብርጭቆ በኋላ ራሴን እስታለሁ እና ማረገውን አላቅም። ይሄ ነው የሆነው። 2 ብርጭቆ ከጠጣው ምን አርጋ እንደምትሰጠኝ አላቅም። እኔ እመቤቴን ምን አርጋ እንደምትሰጠኝ አላቅም። ባንዴ ነው የምጠውዘው። እንዴ ጂጂ በጣም ባለጌ ነሽ። ጂጂ እያልኩ ነው የምጠራሽ። አንቺን ፈርቼ ዝሆን አልልሽም። አንቺ ትከስሽኛለሽ ብዬ እኔ እኮ ስራ አለኝ። በአሁን ሰዓት ባለ ስራ ነኝ፣ ባለ ጠበቃ ነኝ። አንቺ እከክ ወንድ ነሽ። አንቺን አንተን አውጣ ደግሞ አንተ እከካም የሆንሽ ወረኛ። እዛ ቤት ስታቃጠሪ አይቼሻለሁ። ሶፊ ብሎክ ነው ማሰነበትሽ። ቻው ነይ ውጪ።
አብረሽ አልነበርሽ? ነይ እያለችኝ ነው። ነይ ስለምትለኝ ሰው ስለሌላት ነይ ትለኛለች። እኔ ደግሞ የዋህ ስለሆንኩኝ አላቅም ነበረ። እሷ ሴራ እንደሆነ ልጆች የተቀማሁት የታውቃለሁ። እኔ የትም ጠንቋይ ይቀልባል ነው እንዴ? ይቺ የምትገርም ሰይጣን ስማት ትጥሪ ጅጅክያ፣ አንቺ ግማታም፣ አንቺ የጠነባሽ ጅጅክያ፣ አንቺ እከክ ወንድ ማይፈልግሽ ገምተሽ፣ የፀጉርሽ ግማት፣ የጥርስሽ ግማት። ጥርስሽ እኮ ግማቱ ቱና ብሎሻል እኮ። ቱናን ያስንቃል እኮ ግማቷ፣ ቱናን ያስንቃል። ግማታምነት እኮ እንዲህ ዘንጥ እያልኩኝ ነው የምቀጠቀጣት። ዝንጥ ብዬ ቁርሴን በልቼ በስነ ስርዓት ነው የምቀጠቀጣት። ምግብ በልቻለሁ፣ ውሃ ጠጥቻለሁ፣ ቡናዬን ጠጥቻለሁ። ስለዚህ ቅጥቀጣ ላይ ነው። እናትሽ ትዘቅዘቅ። አንቺ እንደዚህ ያልሽው ልጅ እናታችሁ ትዘቅዘቅ። እናንተ ገረዶች፣ የሰው ገረድ ከመሆን የራስሽን ቲክቶክ ከፍተሽ እንደኔ በኮንፊደንስ አውሪ። ገረድ ሆነሽ በኮመንት ላይ ያችን አትንኪያት፣ ይሄንን አትንኪው፣ ይሄ እንዲህ ነው። ላዳምጥሽ አልችልም። አንቺ ድልም ማይም እንደሷ ጥንብ ነሽ። እሷን የምታግዥ ከሆነ ጥንብ ነሽ። ሽርሙጥና ራስሽ ነሽ ያመጣሽው። ሽርሙጥናውን ከኢትዮጵያ ጀምረሽ ሽርሙጥና ተከነባብነሽ፣ እዚህ ግን ሽርሙጥና አልተሳካልሽም። ቢካውዝ ነጮቹ አይፈልጉሽም። ነጮቹ አይፈልጉሽም። አንቺ ቆሻሻ አይፈልጉሽም። ቢካውዝ ትሸቻለሽ። ሆዴ እኮ እግዚአብሔር ረግሞት እኮ ነው እኮ ሆዴ ምስኪን፣ ምንም በማያውቅበት ሳያስበው በምን አስገብተሽው እንደሆነ አላውቅም። ህይወቱን ያበላሸሽው አንቺ መርዛም፣ ለልጆችሽ ማትሆኚ ወራዳ፣ የልጆችሽን ሚስጥር አደባባይ ላይ የልጅሽን ባል እንኳን ገበና ደፈረኝ የምትይ ሴት አብደሻል እኮ። እኛ እኮ እብድ ተብለን ማለት ነው። አንደኛው ለይቶልናል እኮ ለይቶልን፣ ህዝብ አክሰብት አድርጎናል እኮ እብድ ናቸው ብሎ አክሰብት። ያንቺ ግን ሂጅባት ይለኛል። ከዚህ በላይ ምን ሊሄድባት? ታፕታፕ አድርጉ፣ ማርያምን ታፕታፕ አድርጉ እንዳይጠፋብኝ። ሆዴንማ መርዛ በላችሁ። ታመመ እኮ የኔ ጌታ ምስኪን እመቤቴን። በጣም ነው አሁን ልቤን የሰበረው ሆዴ መታመሙ። በጣም ነው ያዘንኩት። በጣም ተያትበሉኝ፣ ተያትበሉ። አይታችኋል። ጌሜን እየተጫወትኩኝ በስነ ስርዓት ጌሜን ስጫወት ነበረ። ራሷ ናት 10 ይች እዛ ያለችው እብድ፣ እዚህ ያለችዋ የኔዋ እብድ። ኤክስኩዝሚ፣ እኔ ሙቼ እበልጥሻለሁ። እኔ አብጄ እበልጥሻለሁ። ዝሆኔ አብጄ እበልጥሻለሁ። እኔ ሰው የለሽ ቡና እንኳን ነይ እንጠጣ ሚልሽ ሰው የሌለሽ ሴት እኮ ነሽ። ብታቂ ኑሮ ነይ እንኳን ሚልሽ የለም እኮ። እንደ ሰው እንኳን አንድ ኢትዮጵያዊ ነይ አይልሽም እኮ። አይሉሽም። ለምን ይሉሻል? አንተ ደግሞ የጀርባ ካንሰር ነው የያዘው የምትለው ምን አረገ? ለጠላቱ ያርግለት፣ ለእሷ ለዝሆኔ ያርግላት። የሆዴን በሽታ ለዝሆኔ፣ ለራሷና እስከ ዘር ማንዘሯ ይቺ ዘረቢስ ዘሮችስ ይጥፉ፣ ያጥፋቸው ቅዱስ ገብርኤል። ሐዘንተኛ ያርግሽ፣ አይግደልሽ። በቁምሽ ግን ሐዘን ነገሩ። አሁንም እኮ ሐዘንተኛ ነሽ እኮ፣ ደስተኛ እኮ አይደለሽም። ደግሞ ልጆቿን አስመልሰን ድራግ ወስዳ ትላለች። አንቺ ነሽ ልጆችን የምታስመልሽ? አንቺ ነሽ ወይ ልጅ የምታስመልሽ? እንዲህ ዋት ዱ ዩ ቲንክ ሁ ዩ አር? አንቺ እኮ አንድ ተራ ቆሻሻ እኮ ነሽ እኮ። ቆሻሻ ከቆሻሻ ሰው እንደ ሰው ማይቆጥርሽ ቆሻሻ እኮ ነሽ። የወደቅሽ ቆሻሻ። ኢነርጂሽን አጨርሽ። ኖ ቻፒ እየተዝናናውባት ነው። እመቤቴን እንደ ድሮ አልናደድም። ማናት ይለኛል። ዝሆኔ ናታ። ሌላ ማን አለ? ሆዴ የታመመው በማጂክ ነው። ቅዱስ ገብርኤል የት ሄዶ ነው? እሱ የእግዚአብሔር ልጅ ነው። ገብርኤል አይልም እንደኔ። እኔም እኮ አሳብደውኝ ነበረ። አይታችኋል። አሳብደውኝ ነበረ።
ግን ገብርኤል ብዬ የገብርኤልን ስዕል አድኖ እንኳን ከላይ ላይ አለቀኩትም። 3 ወር ሙሉ ገብርኤል ነው ያልኩት። አንተ የምታስታርቀው ማን ስለሆንክ ነው? አፌ ሂደህ እዛ ታረቂ በላት። እሷን ከልጇ ጋር አስታርቃት። መጀመሪያ ከልጇ ጋር ትታረቅ። መጀመሪያ ቤተሰቦቿን ታክብር። ይቺ ወራዳ ደግሞ ደነኛ ልጅ እንዳላት ለዝቢያን ናቸው ለዝብሽ ናቸው የምትዩ። እናውራው እንዴ የቤትሽን ገበና። እኔ ማይነካ ሰው አልነካም ብዬ ነው እንጂ ይሄ ጌ የሆነ ሰው አንቺ ቤት ያለውን ላውራው እንዴ? ወይ ላፈረስት የኔ ወድ እንዴት ዋልሽ ቃሌ ፍሬ። ግን ቀስ በቀስ ፍቅርሽ እየገባልኝ ነው ፉንቃይ። አንተ ደግሞ አታቋርጠኛ። በዚህ ሰዓት ስለ ፍቅር ይወራል እንዴ? ከቻልክ በኮመንት ቀጥቅጥ አግዘኝ በኮመንት። ካልቻልክ ደግሞ ፍቅርህን ሰብስብልኝ እንዴ። እኔ አልተበሳጨሁም። እመቤቴን አዴ እንደው ፍደደግ ይለኛል። ኔቨር አዴ እንደው ፍደደግ። ይቺ የመርዝ ልጅ ሰው እንጂ ህዝብ ሰው አረጋችሁ። እናንተን ሰው አረጋቸው፣ ህዝብ ሰው አረጋቸው። በቃ ይሄ እኮ ነው ችግሩ። የኛ ሰው ፌመስ የሚያደርገውን አያውቅም እኮ። ማርያምን ከመሬት አንስተው ላይ ይሰቅሉሻል። ከዛም በኋላ ህዝቡ ላይ አዴ እንደው ፍደደግ አይ ዶንት ኬር። አንቺ የቋቋቲያም ልጅ ቋቋቲያም፣ አንቺ መርዝ የመርዝ ልጅ